ና እንጂ እንተኛ። ዛሬ ከኔ ጋር እንድተኛ ነው የምፈልገው። ጤነኛ አይደለሽም እንዴ? ሚስቴን እኮ እዛ አስተኝቻት ነው የመጣሁት። እና እኔ ሰራተኛ ነኝ? ሚስት እኮ ነኝ ሚስት። አረ እንደው ለአላህ ብለሽ እንዴ ድምፅሽን ቀንሽ፣ ቢያንስ በምትወጂው ነገር ለምንሽ። እሷ ሰምታ መጣ በዚህ በሌሊት ቤቱ ቢበጠበጥ ምን እንደሚፈጠር አስበሽዋል? ሰውስ ምን ይለናል? አረ እንደው ለአላህ ብለሽ እኔ መቼ ሚስቴ አይደለሽም አልኩኝ። እና ሚስቴ ነሽ ግን አስበሽዋል? በዚህ ሰዓት መኝታ ክፍል ብታጠኝ ምን እንደሚፈጠር? በዚህ በሌሊት ጎዳና ወጥተን ኑሮ እንድንጀምር ነው ፍላጎትሽ? በነገሩ ከመጣች ጀምሮ ፍላጎትሽ ይሄ ነው። እሷ ሁለተኛ ሚስቴ እንደሆነች እንድታውቅ ያልፈነቀልሽው ድንጋይ የለ። በነገሩ ቀስ በቀስ እኮ ኦልሬዲ እያሳወቅሻት። ይኸውልህ ሰውዬ፣ አሁንም እኔን ከዚህ ቤት በቶሎ እስካላስወጣኸኝ ድረስና እዚህ ቤት የምቆይ ከሆነ ቀስ በቀስ እውነታውን መንገሬ የማይቀር ነው፣ እወቀው። ጭራሽ በተለሳለስኩ ያዘዝከኝን ሁሉ እሺ ባልኩ ቁጥር እኮ የምርም የቀጠርካ ሰራተኛ አደረግከኝ እኮ። ከዚህ በኋላ ግን እዚህ ቤት አንድ ቀን ባደርኩ ቁጥር እሷም ከኔ እኮ ስለኔና ስለአንተ አንድ ሁለት ታውቃለች። እና ምን አደርግ ነው የምትይኝ? ቆይ ከዚህ በላይ ምን ላድርግ? የቻልኩትን ሁሉ እያደረግኩ ነው። ትንሽ ብትታገሽ ምን ችግር አለው? የተወሰነ ገንዘብ ፈላልጌ ከሷም ቢሆን ተቀብዬ ቤት እከራይልሻለሁ። በቃ ጭራሽ ከሷ ብር ተቀብለህ ከሆነማ ቤት ተከራይተህ የምታስወጣኝ ከሷ ብር ተቀብለህ ነው አስቤዛ የምትገዛልኝ። እሷ ነበረች እኮ ሁለታችንም ማግባት የነበረባት። ስርዓትሽን አይደል? ጭራሽ ዝም ስል ምን ልትመታኝ ነው? ምታኝ እሱ ነበር ይቀር። ሴትዮ ባታሳስችኝ ጥሩ ነው። እሷ ሰምታ ከመጣች ደግሞ ሌላ ችግር ነው የሚፈጠረው። ኧረ እባክህ ችግሩ እኔን ብቻ ነክቶ የሚያልፍ ይመስላል? ችግሩ እኔን ብቻ ነክቶ አለፈ ብንል እንኳን አንተ ችግር ውስጥ መሆንን እስካላወቅኩ ድረስ አርፌ አልቀመጥም። ጀማል ይኸውልሽ እኔ ችግር ውስጥ ልገባም ላልገባም እችላለሁ። ሲጀመር ሁለተኛ ሚስት ማግባት በእኔ አልተጀመረ። ደግሞ በዚህ ልታስፈራሪኝ አይገባም። አብረሽ ጎዳና እንደወጣ ነው የፈለግሽው? ቆይ ይሄን መሰለ ቤት አለኝ እኮ። ኧረ እባክህ የኛ ላሙዲ ስማ፣ እሷ ስንት ዓመት አረብ ሀገር ለፍታ የሰራችው ቤት እንደሆነ ማላውቅ መሰለህ እንዴ? ኧረ ምን እሱ ብቻ መርካቶ ያለውም ሱቅ ልክ እንደዛው የእሷ እንደሆነና አሁን ለሌሎች ሰዎች አከራይተው በሱ እንደምትተዳደሩ፣ ኧረ እኔንም ጭምር እንደምታስተዳድሩኝ እንጂ። ስማ አንተም እኮ ልክ እንደኔ ይሄ ሁላ ነገር ካሟላችሁ በኋላ ልብስን በፌስታል አንጠልጥላ እንደገባ ማላውቅ እንዳይመስልህ። ስማ አሁን ግን ሁለተኛ ሚስት እንደሆንኩ ካወቀች ግን እኔም አንተም የገባንበትን ልብስ በፌስታል አንጠልጥለን ነው ይዘን የምንወጣው። እሺ እባክሽ ነገር እናወራለን። እሺ አሁን ተነስታ ፈልጋ ካጣችን ሌላ ነገር ነው የሚፈጠረው። ነገር ሁሉንም ነገር እናወራለን። ኧረ ወዴት ዛሬማ እዚሁ ከኔ ጋር ነው የምትተኛው። يا رب العالمين يا أرحم الراحمين يا ذا الجلال والإكرام اللهم إنك عفو تحب العفو فاعف عنا
اللهم إنك عفو كريم تحب العفو فاعف عنا يا كريم። እኔ የምልሽ ጀማል ተነስቷል እንዴ? እኔ እንጃ አላየሁትም። ጀማል ጀማል የኔ ውድ ቁርስ ቀርቧል። ሰላም አለይኩም። እንዴት አደርሽ? ወአለይኩም ሰላም። እንዴት አደርክ? አልሐምዱሊላህ። ተነሳህ አይደል? ደግሞ ደክሞሃል አይደል? የኔ ውድ ምን የመሰለ ቁርስ እንዳሰራውልህ። እስቲ ታጥበህና እንበላለን። እሺ። እኔ ልጅ ምን ተፈጥሮ ነው ሴትዮዋ ጥርስ በጥርስ የሆነች? ምን የነገርሻት ነገር አለ? አንተ ልጠይቅህ እንጂ ማታ እኔ ጋር አልተኛም ብለህ ሄደህናል። ምን ብታደርግላት ነው እንዲህ ፍቅር በፍቅር የሆነችልህ? ኧረ እኔ ምንም አላደረኳትም አይደል? ለኔ ጊዜ ማስሮ ተወች። ብላ እንጂ አልጣፈጠም እንዴ? ኧረ ይጣፍጣል ማሻአላ። እኔ የምልሽ ዛሬ ምን ተገኝተው ነው እንደዚህ የተደሰትሽ? ማታ ከኔ ተደብቀ ምን ሰራ እንደነበር ያላየሁ ነው እንዴ መሰለ? ምን አደረኩ? መች ተደብቄ? ኧረ ምንም አልደበከኝም። ምን ልደብቅሽ እችላለሁ? ኧረ አልደበቅኩሽም። ለነገሩ ብትደብቀኝም አይፈረድብህም። ኢኽላስህ እንዳይበላሽ ነው አይደል? ኧረ ስለምን ኢኽላስ ነው የምታወሪው? ይኸውልሽ ነይማ፣ ማታ ከእንቅልፌ ስባንን አጠገብ የለም። የት ሄደ ብዬ ስፈልገው ለካ የኔ ባል ሌሊት ቆሞ እየሰገደ ኖሯል። እንዴት ደስ እንዳለኝ አልገባሽ? ኧረ ሌሊት ሰገደ? ማሻአላ። ይሄኔ ሌሊት እኮ ላይ ለተርቀደ መስሎት ይሆናል። አይተሽኛል እንዴ? እኔ እኮ ተመስጬ ስለነበር ምንም አላስተዋልኩም። አይገርም? አላህ በባልሽ ተደሰቺ ሲለኝ ነው በሌሊት ቀስቅሱ ይሄንን ያሳየኝ። ያው ሌሊት ሰግጄ እኮ አላህን ከመለመን ውጪ በምንም የማልፈተው ችግር ውስጥ ስለገባው እኮ ነው። ምን አይነት ችግር? ምን መሰለሽ፣ ማታ ጋደም ብዬ ሳስብ በዚህ በኩል ሲራጥ በዚህ በኩል ጀሃነም እንዳለብኝ ስረዳ ከነዚህ ቅጣቶች ለመዳን ስል ኢማኔ ላይ መጠንከር እንዳለብኝ ተሰማኝ። ይኸው ነው። ስሚ ነይማ፣ መርካቶ ሂጅ እስክመጣ ድረስ የቤቱን ስራ እንዳለ ጨርሰሽ እንድትጠብቂ። ዛሬ ብዙ ስራ ነው ያለው። እንደ ሌላ ቀኑ ተቀምጦ መዋል የለም። ሁሉንም ጨርሰሽ ጠብቂ። ምን ሆነሽ ነው? ጭራሽ ዝም ስል ይሄ ሁሉ ስራ መርካቶ ደርሼ እስክመጣ ድረስ ሰርተሽ ጠብቂኝ ትለኛለች እንዴ? ደፋር ንክች ነው ማላደርገው። እስቲ ምን እንደሚመጣ አብረን እናያለን። በቃ አታስቢ፣ እንደሚሆን ይደረጋል። እሱ ሳይሻል አይቀር። ቻው፣ በቃ እኔ ናስር ጋር ልሂድና በዛው ወደ ቤት እመለሳለሁ። ጥሩ፣ በቃ ስትመለስ ደውልልኝና አብረን እንመለሳለን። እንደዛ እንኳን ሆነ አይመስለኝም። ምናልባት ሊያቆየኝ እኮ ይችላል። እሺ፣ ቻው።
ስልኬን ረስቼዋለሁ። ተጋርመሻል እንዴ እስካሁን? ጎሽ መጣ። እኔማ የሁሉ ስራ ማን ሊሰራ ነው ብዬ ተጨንቄ ነበር። ምን አለ ትንሽ ስራውን እንኳን እያቃለሽ ብትጠብቂ። ተናግሬያለሁ እኮ ንክች እንደማላደርግ። እኔ እኮ አሚናን እኮ ሌላ ቦታ ልሄድ ነው ብዬ ሸውጃት የመጣሁት እኮ ስራውን ላገዝሽ ብዬ እኮ ነው። ችግር ውስጥ አብሬህ ብገባም ችግሩን የፈጠርከው ግን አንተው ራስህ ነው። መሰለኝ እርግጠኛ ነኝ እሷ ናት። ተጠራጥሬ ነበር። እኔ እንጃ ልዝጋው ምንም የማውቀው ነገር የለም። ራሷ ናት ትመጣለች። እርግጠኛ ነኝ ራሷ ናት። ያንኳኳች ያለችው። ተበላው ዛሬ ተበላው።